እናንተ የእግዚአብሔርን ድምጽ የምትጠብቁበት መንገድና እግዚአብሔር ለእናንተ እያወራ ያለበት መንገድ ስላልተገናኘ ነው እግዚአብሔር ዝም እያላችሁ እንደሆነ የምታስቡት። ብዙዎቻችን የማናስተውለውና አይተን ብቻ የምናልፈው ነገር ግን ትላልቅ የሆኑ ድምጾችን ወደኛ እግዚአብሔር ከሚልክበት መንገዶች ውስጥ አንዱ ህልም ነው። ለምሳሌ አንድ ሰው ህልምን ቢያይ የህልም ከእግዚአብሔር ነው፣ ከስጋ ነው፣ ከሰይጣን ነው የሚለው እንዴት መለየት እንደምንችል በእርግጥ እነዚህ ሁለቱ ያሳዩናል። ጸጋና ሰላም ይብዛላችሁ የተወደዳችሁ የጌታ ቤተሰቦች፣ እኔ ታናሽ ወንድማችሁ ፋሲል ነኝ። ዛሬ በአዲስ ጠቃሚ በሆነ መንፈሳዊ ትምህርት ተገናኝተናል። ወደ ትምህርቱ ከመሄዳችን በፊት ግን ለዚህ የዩቲዩብ ቻናል አዲስ ከሆናችሁ እንዲህ አይነት መንፈሳዊ ትምህርቶች ሲለቀቁ እንዲደርሷችሁ ሰብስክራይብ እና ኦል ኖቲፊኬሽን ማድረግ አትርሱ። እንዲሁም ደግሞ ይሄ ቪዲዮ ለብዙ ክርስቲያኖች የሚጠቅምና የሚያስፈልግ ስለሆነ ላይክ ማድረግ አትርሱ። ወደ ትምህርቱ እንሂድ። ብዙዎቻችን እያየን እንዳላየን የምናልፈው ወይም ደግሞ አይተን ባለማስተዋል የምናልፋቸው ነገር ግን እግዚአብሔር በህይወታችን ላይ ድምጹን የሚያስተጋባበት ትልቁ መሳሪያ ከሆኑት መካከል አንዱ ህልም ነው። እግዚአብሔር በህልም በመጽሐፍ ቅዱሳችን ላይ ትንቢትን ሲናገራቸው እናያለን። ሊመጣ ካለ ሞት ደግሞ ሲያስመልጣቸው እናያለን። እንዲሁም ደግሞ ማድረግ ስለሚገባቸው ነገርም አቅጣጫን ሲያሳያቸው እንመለከታለን። ህልም በብሉይ ኪዳን የነበረ በአዲስ ኪዳንም ደግሞ ያለ በእኛ ህይወት ላይም እግዚአብሔር ድምጹን ሊያስተላልፍበት ወይም ደግሞ ለኛ ሊናገር የፈለገውን ነገር የሚያሳውቅበት መንገድ ነው። አንዳንዶቻችን ህልም ካየን በኋላ ህልሙን እንዲህ አይነት ህልም እኮ አየን፣ እንዲህ አይነት ህልም እኮ አየሁኝ ዛሬ የሚገርም ነው ብለን እናልፈዋለን። ነገር ግን ማስተዋል ያለብን ትልቁ ነገር እግዚአብሔር በህልም ውስጥ ሊናገር የፈለገው ወይም ደግሞ ለኛ ሊያሳየን የወደደው ነገር እንዳለ ማወቅ ያስፈልጋል። ለዛ ነው ህልም ፈቺ የሚያስፈልገው። አንዳንዶቻችሁ እግዚአብሔር አስቀድሞ በህልም ብዙ ነገር ተናግሯችኋል፣ አሳይቷችኋል። ግን ፍቺ ስላላወቃችሁበት ወይም ደግሞ በዛ ህልም ላይ የእግዚአብሔር ሐሳብ ምን እንደሆነ ለማወቅ ስላልተጋችሁ የእግዚአብሔር ድምጽ ጋር ተላልፋችሁ በብዙ ዋጋ መክፈል ውስጥ ልታልፉ ትችላላችሁ። አንዳንዶቻችሁም ደግሞ እያለፋችሁ ስለሆነ ስለዚህ ዛሬ የምናየው ህልም ከእግዚአብሔር ነው አይደለም፣ ከስጋ ነው ወይም ደግሞ ከጨለማው ዓለም ነው የሚለውን በደንብ አሳያችኋለሁ። ክብር ለኢየሱስ ይሁን። ህልምን በተለያየ ምክንያት ልናይ እንችላለን። ለምሳሌ ቀን ስናስብ የዋልነው ሊሆን ይችላል፣ ወይም ስናሰላስል የዋልነው ነገር ሊሆን ይችላል፣ ወይም ደግሞ በህይወታችን ማግኘት የምንፈልገው ማድረግ የምንፈልገው ነገር፣ ወይም ደግሞ በህይወታችን የምንፈራውን ነገር፣ እንዲሁም ደግሞ እግዚአብሔር ራሱ ደግሞ የሚያሳየው አልፎም ደግሞ የጨለማ ዓለም ደግሞ የሚያሳያቸው ህልሞች አሉ። ስለዚህ ከነዚህ ህልሞች ውስጥ እንዴት አድርገን ነው መለየት የምንችለው? ከእግዚአብሔር የሆነውን ህልም እግዚአብሔር በህልም ውስጥ ያመጣውን ድምጽ እንዴት መለየት እንችላለን ለሚለው ሁለት መለያ መንገዶችን እኔ እነግራችኋለሁ እንደ እግዚአብሔር ቃል። ክብር ለኢየሱስ ይሁን። በህልም ውስጥ እግዚአብሔር አምላክ ትንቢትን ይናገራችኋል። ለምሳሌ እግዚአብሔር በእናንተ ህይወት ዴስቲኒ ፍጻሜያችሁ ላይ እግዚአብሔር ሊያደርግ ያለውን የልቡን ሐሳብ ፐርፐዝ ወይም ፕሮግራም አስቀድሞ የሚያሳውቅበት መንገድ ነው። ሁለተኛው ብዙ ክርስቲያኖች ግን የሚተላለፉት ነጥብ ህልም ፕሮፌሲ ወይም ደግሞ ትንቢት አዘል ብቻ ሳይሆን ማስጠንቀቂያም ጭምር ነው። እግዚአብሔር በህይወታችን ሊመጣ ላለው ነገር አስቀድሞኛን የሚጠብቅበት የሚያነቃበትና የሚያዘጋጅበት መንገድ ነው። ስለዚህ እነዚህ መልእክቶች እግዚአብሔር በህልም ውስጥ ሊገልጥልን የሚችሉ ናቸው። ከዚህም ተጨማሪ ሊኖሩ ይችላሉ። በብዛት ግን ሁለቱም ታያላችሁ። የመጀመሪያው እግዚአብሔር በህልማችን የኛን ፍጻሜ ወይም እሱ በእኛ ላይ ሊያደርግ ያለውን ነገር ትንቢት በሆነ መልኩ ያሳየናል። ሁለተኛው ደግሞ በህይወታችን በጣም ሲሪየስ ልንሆንበት የሚገባ ጉዳይ ወይም ደግሞ ጥንቃቄ ልናደርግበት የሚገባውን ጉዳይ እግዚአብሔር በህልም አስቀድሞ ለኛ የሚያሳውቅበት መንገድ ነው። ይሄንን ከመጽሐፍ ቅዱስ ላሳያችሁ። ለምሳሌ ትዝ ይላችሁ ከሆነ በመጽሐፍ ቅዱሳችን በሉቃስ ወንጌል ላይ ጌታችን ኢየሱስ ክርስቶስ እንደተወለደ ንጉሱ ሄሮድስ በሰማ ጊዜ አሳዶ ሊገለው ይፈልግ ነበር። በዚህ ሰዓት ዮሴፍ በህልሙ የእግዚአብሔር መልአክ ተገልጦ ልጁ ኢየሱስንና ማርያምን ይዞ ወደ ግብጽ እንዲሸሽ ተናገረው። በዚህ ህልም ውስጥ እግዚአብሔር ሳይን የሰጠው አቅጣጫ ምልክትን የነገረው። በዚህ ክፍል ላይ ዮሴፍ ቀጥታ ኢየሱስንና እናቱ ማርያምን ይዞ ወደ ግብጽ ሸሸ። አያችሁ፣ በህልም አንዳንድ ጊዜ እግዚአብሔር እናንተን ሊጠብቅ ከፈለገው ነገር ወይም ደግሞ እናንተን ሊያስመልጥ ከወደደበት ነገር የሚያስመልጥበትና
አቅጣጫንም የሚያሳይበት መንገድ ነው። ክብር ለኢየሱስ ይሁን። ሁለተኛው ትንቢታዊ ወይም ደግሞ ስለኛ ፊውቸር ዴስቲኒ እግዚአብሔር ለኛ የሚገልጥበት መንገድ ነው። ይሄንን በቀላሉ በዮሴፍ ማየት ትችላላችሁ። እግዚአብሔር ሲያነቅሰው ወንድሞቹና እናቱ አባቱ ሲሰግዱለት በህልም ያይ ነበረ። ጨረቃና ከዋክብት ከፀሐይ ጋር መጥተው ሲሰግዱለት ያያል። ነዶዎች የወንድሞቹ ነዶ ለሱ ነዶ የወንድሞቹ ነዶ እሱ ነዶ ሲሰግዱ ይመለከት ነበር። ይሄ እግዚአብሔር በዮሴፍ ህይወት ፍጻሜ ላይ ሊያደርግ ያለውን ነገር ትንቢታዊ በሆነ መልኩ ለዮሴፍ ያሳወቀበት መንገድ ነው። ስለዚህ ህልም ላይ በጣም ሲሪየስ ልንሆን ይገባናል ማለት ነው። ክብር ለኢየሱስ ይሁን። የመጀመሪያው ያየነው ህልም ከእግዚአብሔር መሆኑን የምናውቅበት መንገድ ህልሙን አይታችሁ ስትነሱ ጠዋት ላይ የሚሰማችሁ ስሜት ነው። ለምሳሌ እግዚአብሔር ትንቢታዊ የሆነ ነገር በቀጣይ ዘመናችሁ ላይ እግዚአብሔር ሊያደርግ ያለው ነገር ሲነግራችሁ ያ ድምፅ ሪል ከእግዚአብሔር ከሆነ ውስጣችሁ በእግዚአብሔር ሰላምና በእግዚአብሔር ደስታ መሞላት ይጀምራል፣ ወይም መንፈሳችሁ ሐሴት ማድረግ ይጀምራል በመጣው ድምፅ ማለት ነው። ነገር ግን በተቃራኒው ይህም ደግሞ ህልሙን ካያችሁ ጠዋት ላይ የሚሰማችሁን ስሜት ቼክ አድርጉ። ከእግዚአብሔር ነው አይደለም ውስጣችሁ የሚላችሁ። ምክንያቱም መንፈስ ቅዱስ በእያንዳንዳችን ውስጥ ስላለ ጋይድ ማድረግ ሊድ ማድረግ ይችላል። ስለዚህ መንፈስ ቅዱስ በውስጣችሁ ያሳውቃችኋል። ስለዚህ ጠዋት ስትነሱ የሚሰማችሁን ስሜት ቼክ አድርጉ። የሰላም የተረጋጋና ደስታ የሚሰማችሁ ከሆነ ይሄ የእግዚአብሔር ድምፅ አንዱ ምልክት አድርጋችሁ መያዝ ትችላላችሁ። ሁለተኛው ደግሞ ከእግዚአብሔር የሆነ ህልም የምትለዩበት መንገድ፣ ለምሳሌ እግዚአብሔር በህልማችሁ ማስጠንቀቂያ የሚመስል ወይም ደግሞ ከፊታችሁ የመጣ ያለ ክፉ ነገር ስላለ እንድታመልጡ የሚያሳይ ህልምን ሲነግራችሁ ወይም ደግሞ ስለሌላ ሰው ሲያሳያችሁ ስለዛ ሰው ወዲያውኑ ለመጸለይ ውስጣችሁ የሚነሳሳ ከሆነ ወይም ደግሞ ውስጣችሁ ለዛ ሰው ለመጸለይ የሚቃትት ከሆነ ያ ትክክለኛ ከእግዚአብሔር የሆነ ህልም ነው። ምክንያቱም እግዚአብሔር ማስጠንቀቂያ የሆነ ህልም ሲያሳያችሁ አብሮ በዛ ውስጥ ደግሞ መውጫውንም ወይም ደግሞ ማምለጫውን ያዘጋጅላችኋል። እዚህ ላችሁ ከሆነ እግዚአብሔር በዮሴፍ ዘመን ለነበረው ለፈርዖን ህልምን ሲያሳየው ለዛ ህልም ፍቺ የሚሆነውን ዮሴፍ እዛው እስር ቤት አስቀምጦት ነበር። at the same time መልእክት ደርሶት እስረኛ የሆነው ዮሴፍ ለዚህ ህልም ፍቺ እንዲሰጥ አደረገ ማለት ነው። ስለዚህ እግዚአብሔር ለፈርዖን ህልምን ሲሰጠው ፍቺን ደግሞ ለዮሴፍ ተናግሮት ነበር። እናንተ ደግሞ በውስጣችሁ መንፈስ ቅዱስ ስላለ የእግዚአብሔርን ድምፅ ዲዘርን ማድረግ ስለምትችሉ ያያችሁት ህልም ከእግዚአብሔር መሆን አለመሆኑን በቀላሉ መረዳት ትችላላችሁ። ስለዚህ ለምሳሌ ስለሌላ ሰው ሊሆን ይችላል ወይም ስለናንተ ጥሩ ያልሆነ ህልም ምልክት አይታችሁ ወዲያውኑ ውስጣችሁ ለመጸለይ የሚነሳሳ ከሆነ እግዚአብሔር ዋርኒንግ አሳይቷችሁ ያ ነገር ደግሞ እንዳይሆን መንገዱን ሆሊ ስፒሪት ጋይድ እያደረጋችሁ ነው ወይም አቅጣጫውን እያሳያችሁ ነው ማለት ነው። ስለዛ ሰው እንድትጸልዩ ስለዛ ሰው እንድትቃትቱ እያደረጋችሁ ያ ደግሞ ትልቅ እና ዋነኛው የህልም ጠቀሜታ ነው። ለምሳሌ ስለራሴ ወይም ደግሞ ስለሌላ ሰንበዲ ባይ ለዛ ሰው እንድጸልይ ውስጤ የሚገፋፋኝ ከሆነ ያ ትክክለኛ ከእግዚአብሔር የሆነ ህልም ነው። ያንን ሰው ሊያስመልጥ የወደደበት መንገድ አለ ማለት ነው። ክብር ለኢየሱስ ይሁን። ከዛ በተጨማሪ የእግዚአብሔርን ቃል ማንበብና ባያችሁት ህልም ላይ ደግሞ መጸለይ እንዳትረሱ። በዛ ውስጥ ደግሞ ትክክለኛ የሆነውን የዛን ህልም ምንጭ መንፈስ ቅዱስ ስለሚገልጥላችሁ ወይም ደግሞ ፍቺውን ስለሚያበራላችሁ። በዚህ አጭር ቪዲዮ እንደተባረካችሁበት መንፈስ ቅዱስ ምልክትን አቅጣጫ እንዳሳያችሁ አምናለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግና ይሄንን ቪዲዮ ላይክ ማድረግ አትርሱ። ጌታ ኢየሱስ ይባርካችሁ። ተባርካችኋል።